የዛሬ ባለታሪካችን በአፍሪካ ውስጥ አንደኛ ባለሀብት የሚባለው ብዙ አይነት የህይወት ጉዞን ያሳለፈ እንደዚሁም ለሁላችን መማሪያ ይሆናል ብለን የምናስበው አሊኮ ዳንጎቴ ነው። እስከ መጨረሻ ድረስ ተከታተሉን። ይህን ፓርት ደግሞ ሪፖርተራችን ታቀርብልናለች። ቻው። ታሪኩ የሚጀምረው በናይጄሪያ ሰሜናዊ ክፍል በንግድ በደመቀችው ካኖ ከተማ ነው። አሊኮ ዳንጎቴ የተወለደው በሀብታም ቤተሰብ ውስጥ ቢሆንም የእሱ ታሪክ ግን ሀብት ስለወረሰ ብቻ ባለሀብት የሆነ ሰው ታሪክ አይደለም። ዳንጎቴ ገና የአንደኛ ደረጃ ተማሪ እያለ ነበር የንግድ አይምሮ የነቃው። እናም ብዙ የንግድ ሀሳቦች የነበሩት። ሌሎች ልጆች ሲጫወቱ እሱ ግን በካርቶን የታሸጉ ከረሜላዎችን ገዝቶ ለጓደኞቹ በመሸጥ ትርፍ ያገኝ ነበር። ይህ የሚያሳየው ገና በልጅነቱ የገንዘብ ዋጋን፣ የንግድ ስልትን እንደተረዳ ነው። ገንዘብ ዝም ብሎ አይመጣም፣ የሚመጣውም ለሰዎች የሚሆን ነገር ይዞ ሲቀርብ ነው የሚለውን ትምህርት ከቤተሰቡ ወስዷል። አሊኮ ትምህርቱን በግብጽ ጨርሶ ወደ ሀገሩ ሲመለስ አጎቱን አማዱ ዳንታታን አንድ ጥያቄ ጠየቀው። የራሴን ንግድ መጀመር ፈልጋለሁና ብድር ስጠኝ የሚል ነበር። አጎቱ በወቅቱ 500,000 ናይራ በጊዜው ትልቅ ገንዘብ ቢሆንም ሰጠው። ዳንጎቴ ግን ይህን ገንዘብ የወሰደው በስጦታ ሳይሆን በብድር ነበር። በ3 ዓመት ውስጥ እንደሚመልስም ቃል ገባ። በ21 ዓመቱ እንደ ሲሚንቶ፣ ስኳርና ዱቄት ያሉ መሰረታዊ የፍጆታ እቃዎችን ከውጭ እያስመጣ መሸጥ ጀመረ። የሚገርመው ግን ቃል የገባውን አክብሮ ብድሩን በ3 ዓመት ሳይሆን በ3 ወር ውስጥ ነበር የመለሰው። ዳንጎቴን ከሌሎች ነጋዴዎች የሚለየው አንድ ትልቅ ውሳኔ ነው። ለብዙ ዓመታት ከውጭ እቃ እያስመጣ በመሸጥ ወይም ትሬዲንግ ትልቅ ትርፍ ሲያገኝ ቆይቶ በድንገት አካሄዱን ቀየረ። ለምንድነው ሀገሬ የምትጠቀመውን ነገር እዚሁ የማናመርተው የሚል ጥያቄ በራሱ ላይ ያነሳ። ይህ ውሳኔ ቀላል አልነበረም። ፋብሪካ መገንባት፣ የኤሌክትሪክ እጥረት ባለበት ሀገር ማምረት ትልቅ ስጋት ነበር። ነገር ግን ዳንጎቴ ናይጄሪያውያን የራሳችንን እድል በራሳችን መወሰን አለብን ብሎ አመነ። እቃ ከማውጣት ወደ ማምረት ወይም ወደ ማኒፋክቸሪንግ ተሸጋገረ። ዛሬ የምናየው የዳንጎቴ ሲሚንቶ፣ ስኳርና ጨው ፋብሪካዎች የዛ ድፍረት ውጤቶች ናቸው። የዳንጎቴ መንገድ አልጋ ባልጋ አልነበረም። የፖለቲካ አለመረጋጋት፣ የገንዘብ ምንዛሬ መውደቅ እና የውጭ ተዳዳሪዎች እሱን ከገበያ ለማውጣት ያደረጉት ሙከራ ከባድ ነበር። በተለይ በቅርቡ የገነባው ግዙፉ የነዳጅ ማጣሪያ ፋብሪካ ዳንጎቴ ሪፋይነሪ ለዓመታት የዘገየና $ቢሊዮን የወሰደ ፕሮጀክት ነበር። ብዙዎች አይሳካለትም፣ ይከስራል እያሉ ሲተቹት፣ እሱ ግን በጽናት ቀጥሏል። የአፍሪካን ችግር አፍሪካን ካልፈቱት ማንም አይፈታውም የሚል መርህ ሁሌ ከፊት ይከተል ነበር። ዳንጎቴ በአሁኑ ወቅት ከአፍሪካ ቀዳሚው ባለሀብት ቢሆንም አኗኗሩ ግን ከመጠን ያለፈ ቅንጦት የሚታይበት አይደለም። በቀን ውስጥ ከ18 ሰዓታት በላይ እንደሚሰራ ይናገራል። ከሀብቱ በበለጠ ግን በቸርነቱ ይታወቃል። በቢል ጌትስ ፋውንዴሽን ጋር በመተባበር በናይጄሪያ የፖሊዮ በሽታን ለማጥፋት በቢሊዮን የሚቆጠር ዶላር ለግሷል። በትምህርት፣ በጤናና በረሃብ እገዛ ላይም የዳንጎቴ ፋውንዴሽን ትልቅ አሻራ አለው። ሀብት ትርጉም የሚኖረው የሌሎችን ሕይወት ሲቀይር ብቻ ነው የሚል እምነትም አለ። ዛሬ አሊኮ ዳንጎቴ በኢትዮጵያ ጭምር ግዙፍ የሲሚንቶ ፋብሪካ ያለው፣ በሀገሪቱ በሺዎች ለሚቆጠሩ ዜጎች የስራ ዕድል የፈጠረ ሰው ነው። የእሱ ታሪክ የሚያስተምረን 3 ዋና ዋና ነገሮችን ነው። በትንሽ መጀመር፣ ከከረሜላ ንግድ እስከ ቢሊዮነርነት፣ ታማኝነትን፣ የአጎቱን ብድር በወቅቱ መመለሱ፣ ለስሙ ትልቅ ዋስትና መሆኑ፣ እንዲሁም ሀገራዊ ፍቅር ናቸው። ሀብቴን አውሮፓ ወይም አሜሪካ ከማስቀመጥ አፍሪካ ውስጥ ኢንቨስት አደርጋለሁ የሚል ቁርጠኝነቱ ናቸው። ዳንጎቴ ሁሌም እንደሚለው ምንም ነገር በአንድ ጀመር አይሳካም። ስኬት የትዕግስት፣ የትጋትና የጠንካራ ስራ ድምር ውጤት ናቸው። እንደነዚህ አይነት ሀሳብ አስተያየት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ።